አንተ ማን ያለው አንተ? የሱዳን መተት ምን አርጉት የተባለ? ክርስቲያንና ሙስሊምን አጣሉት ነው። እሺ በቃ በምንድን ነው የገባችሁበት? በአምቧ ጠርሙስና በግማሽ ሊትር ውሃ። እሺ ከዛ በኋላ በምግብ ደግሞ እንዳይሰራ ተደርጓል። እንዳይሰራ? ሌላ ማን ያለው? መጀመሪያ ድሮ በፊት የነበረው። እሺ ልጁ ሙስሊም ነው እንዴ? አዎ ሙስሊም፣ ጥርት ያለ ሙስሊም። ወዳይስ እኮ ጥርት ያለ ሙስሊም ነው አለ። እስኪ አሻርክም ምንም አይልም ምንም። እስኪ ና ወደ ላይ አውጣው እስኪ ከፍ። ጥርት ያለ ሙስሊም ነው። ስሙ ማን ነው? ሰይድ ነው ስሙ። ሰይድን ምን አረጋችሁት? እስኪ ሰይድን በቃ በግድ ክርስቲያን እንዲሳደብ እያደረግነው ነው። እሺ አባቱ ደግሞ በገብርኤል ስም አርዷል። እሺ በቃ ያ ነገር ስላለ ነው እንጂ አገር ምን አለ እናበጣበጥ ነው። ልጁን አጋጋለን። እሺ በቃ እሱ ደግሞ ይሄ ቁርአን ላይ አትወዳጁ የሚለውን አነበበ። ምን የሚለውን? አትወዳጁ ከሌላ እምነት ጋር አትወዳጁ በቁርአን መንገድ ነው። የሆነ ሰዓት ላይ የሆነ አንቀን ከበፊትም ሰይጣን ነበረበት። አነቅ ነው ምኑን ያነቃችሁ? ሙሉ ሰውነቱን በቃ ትንፋሽ አሳጠር ነውና ሞቼስ ቢሆን ኖሮ ምንም ሳልሰራ ምንም ሞቼ በወስ ኖር ብሎ ነው በዛ ነው የሰለም። ዛሬ ሰይድ ወደዚህ እንዴት ሊመጣ ቻለ? አባቱን ያመጣው አለ። አባትየው አለ። የራሱ የሰይድ አባት እዚህ አለ። አባትየው ሙስሊም ነው። አባቱ ሙስሊም። እስኪ የሰይድ አባት የሱ አባት ማን ነው? የልጁ አባት ደሊል ነው ስሙ። ደሊል ና እስኪ ደሊል። እንግዲህ እንዳናሳልም ሙስሊም ነህ ና ሰላም በለኛ። ይዞኛ ታልቅስ ጠላት ያልቅስ። አይዞኝ ደሊል ሙስሊም ነህ? ልጅ ነው። ምንድነው ልጅ የሆነው? በቃ 7 ወሩ ማን እንዳደረገ ቢያለቅ ምንድነው የሆነብህ? ከዛ በኋላ በቃ እንደዚህ ነው ሆነ። በቃ በየቦታ ደክሜ ያለው ቦታ። እስኪ የት ደክመሃል ደሊል? ቁርአን ቦታ እጅ ያለው ቁርአን ተቀርቷል። ገብርኤል እጅ ያለው ጸበል፣ ሌላ ሰራምባም እጅ ያለው በየቦታ የቀረኝ ቦታ የለኝም። ይኸው ልጅን እንደዚህ ያደረገው ሰይድን መተት ነው። አብልቶ አጠጥቶት ነው እንደዚህ አፍዘው ቁጭ ያደረጉልን። ተማሪ ነው። ምንድነው የሚማረው? ኤሌክትሪክ ዝርጋታ። እሺ እና አንዳንዴ ደግሞ ዲኮር ምናምን ይሰራል ከልጆች ጋር። አሁን አንተ ሙስሊም ነህ። እዚህ መጥተህ ልጅ ተፈውሶ ይሄዳል። እግዚአብሔር ከፈቀደልህ ክርስትናውን መቀበል ትችላለህ። አይ ካልክ ደግሞ እግዚአብሔር መሐሪ ነው። ሁሉንም የፈጠረ እሱ ነው። ፈውሱን ይዞ መሄድ ይቻላል። ወደዚህ የመጣችሁትም ለዚህ ነው። ቤተ ክርስቲያን ሙስሊም ክርስቲያን አትልም። ማንም ሰው ታሞ ቢመጣ አገልግሎቱን ትሰጣለች። እንደውም ከኛ በተሻለ አህዛብ ወይም ደግሞ ሙስሊሞች እየተፈወሱ ይሄዳሉ። እዛው ደግሞ ክርስትና የሚነሱም አሉ። ከዚህ በፊት ስናገር ሰምታችኋል አይደል? የኔ ባለቤት ራሱ ሙስሊም ነበረች። ታማ አጥምቂያት አስጠምቂያት እመቤታችን ምራልኝ ክርስትና አስነስቻት ነው የተጋባ ነው። ትላንት ሙስሊም የነበረችው አሁን ክርስትና ተነስታ ተጋብተን 3 ወልደን በሷ ላይ ነው ቅስና የተቀበልኩት። እግዚአብሔር ቤት በኩል እንደሚጠራ አናውቅም። አሁን እኔ ዛሬ እናንተን ማገለግልበት ክህነት የተቀበልኩት ትላንት ሙስሊም በነበረችው በባለቤቴ በኩል ነው። እግዚአብሔር መንገዱ ብዙ ስለሆነ ማንም መጥቶ ይዳን። አይዞኝ እንግዲህ እሺ። ልጁ ምን ልታረጉት ነበር? በስላሴ ይሻል በቃ አስገደለው። በቃ እኮ ጨርሰናል። ልታስገድሉት? ጨርሰናል እኮ ጨርሰናል። ሌላ ምን አረጋችሁት? እስኪ ልጁን ዘሩ በቃ ዘሩን ጨፈጨፍን። እሺ ከ15 ዓመት ጀምሮ ሰይጣን በሰይጣን ነው መጀመር የተላከበት። እሺ ተንበርከኩላችሁ። ተንበርከኩ። በስርዓት ተንበርከክ። በልጥራ በስላሴ ስም በሉ። በስላሴ ስም፣ በመድኃኒዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድሉን አስገድለናል። በቃ
እድሉን ነው የፈለጋችሁት? እድሉን ከፍተናል በሉ። ከፍተናል በል። 7 ጊዜ ጮና አውጡ። 1 ቀጥል፣ 2 ቀጥል፣ 3 ቀጥል፣ 4 ቀጥል፣ 5 ቀጥል፣ 6 በኔ መጨረሻ ገንዝና ቅዱስ ገብርኤል በሥላሴ ስም ሲኦል ያወርድ። እግዚአብሔር ይመስገን። እንግዲህ እንዴት አድርገን አማተብ እንበለው? እንግዲህ እስኪ ብድግ በል፣ አይዞኝ ብድግ በል። ደህና ነህ? አልሐምዱሊላህ። ደህና ነህ? አልሐምዱሊላህ ደህና ነኝ። አልሐምዱሊላህ ደህና ነኝ። አሁን መቼም እንደለመደ ነው። ማን ነው ስምህ? ሰይድ። ሰይድ እንግዲህ በመተት ተይዘህ እሱን አፍዞ ቁጭ ያደረገ አንተ ሙስሊም ነህ። እንደውም ቅድም መንፈሱ ጥርት ያለ ሙስሊም ነው ያለው። እንግዲህ ኪዳነ ምሕረት ምራሃለች የመጨረሻ ታድርግልህ በሉት። እንግዲህ ልጆትን ይዘውት ሄዱ። እሺ 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 አይዞህ አይዞህ